ስሜ ፋሪስ ሱልጣን ይባላል። የምኖረው ከተማ ኬራቴ ነዋሪ ነኝ። ያው ለሰባተኛው ሀገራዊ ምርጫ ለመምረጥ ካርድ ወስጃለሁ። ይሄን ምርጫ ያው ፓርቲዎችን ለመምረጥ የቀጣይ 5 ዓመት የሚያሻግር ፓርቲን ለመምረጥ የተለያዩ እስካሁን የተደረጉ ክርክሮችን እያደመጥኩ ነው። ይሆናል ያልኩትም ፓርቲ ለመምረጥ ደግሞ ዝግጁ ነኝ። ቀጣይ የሰባተኛው የሀገራዊ ምርጫ ሰላማዊና ፍጹም ፍትሃዊ እንዲሆን ያው ሁሉም የበኩሉን ድርሻ እየተወጣ ነው። በእኛም በአካል ጉዳተኞቹም ልክ በዛው ልክ ያው ከሌላው ጊዜ ለየት ባለ ሁኔታ ያው ካርድ እየወሰድን ነው፣ ክርክሮችን እያዳመጥን ነው። የሚሆነውን ፓርቲ ለመምረጥም ደግሞ እየተዘጋጀን ነው። መነቃቃቶች አሉ። ያው ሰላማዊ ፍትሃዊ ያው ሁሉን አካታች የሆነ ምርጫ ነው ብዬ ማምነው። በግሌ ካርዶች ወስደናል፣ ተዘጋጅተናል። ቀጣይ ያለውን ምርጫ ለመምረጥ ሰላማዊና ዲሞክራሲያዊ ምርጫ እንዲሆን ያው የሁላችንም ጥሪ ነው።